ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይህንን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የእኛን እርዳታ ይሻል። እኛም የግዴታችን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሂደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከእነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የእኛን እርዳታ ይሻሉና ታህሳስ 10 አግማስ ኢትዮጵያ የላይቭ የእርዳታ ፕሮግራም ስላዘጋጀ ከቀኑ 10 ሰዓት ጀምሮ ሁላችንም ስለምንገባ ሁላችሁም እንዳትቀሩ በአክብሮት እንጠራቸዋለን። ለወገን ደራሽ ወገን ነውና ሁላችንም የግዴታችንን እንወጣ። አመሰግናለሁ። በሰጣችሁኝ አደራ መሰረት ቃሌን አክብሬ ተገኝቻለሁ። ከ10 መኪና በላይ ዱቄትና ዘይቶችን እያስጫንኩኝ ነው። አሁን 3ቱም ካምፕ ጋር በመሄድ በቀጣይ ቪዲዮ ለሁሉም ስሰጥ አሳያችኋለሁ። ይህ ቪዲዮ እንዳያመልጣችሁ። ደግሞ ከ3ቱ በአንደኛው ካምፕ ጋር ተገኝተን እንደምታዩት ለህዝባችን እያከፋፈልን እንገኛለን። ሁላችሁ እንደምትኖሩ እንዳለ ደስ ብሏችኋል። ቀጣይ ደግሞ 2ቱ ጋር ካምፕ ሂደን ቀሪውን እናሳያችኋለን። ለቀጣይ እናደርጋለን። ይህ ለሁሉም ላይበቃ ይችላል። እንደምታዩት እየተራገፈ ነው። ከተከፋፈለ በኋላ ደግሞ እስኪ ከቻለን እናሳውቃቸዋል። ዋናው መጀመራችን ሰርቶ ለወገን አቅርቦ ያነሳሳና የሰራው ነው። እግዚአብሔር እውነቴን ነው ከነ ዘም አንዘሩ እግዚአብሔር ይባርክልን ነው ይባርክልን። ሰው ባይቀሰቅስ ሰው ባይመለከት መጥቶ ገብቶ አይቶ ባያንጸባርቀው ኖሮ ይሄ ችግራችንን እውነቴን ነው እዚህ አመት ባላይ እንደው ስቅቅ ብለን እንዳንውል ያደረገንን ወገን እግዚአብሔር አሁንም እሱን በሰማይ ቤት የመንግስት ወራሽ ያድርገን። ከጀርባ ሁሉም ሰው አለ። ሁለተኛው ካምፓችን ከመኪና ላይ አራግፈን ለማህበረሰባችን ለማከፋፈል ተዘጋጅተናል። ግን ይሄ የሚራገፈው ለሁሉም አይበቃም። ለየድርሻ ሁሉም መገመስ ካለበት ተገምሶ ነውና አሁን ደግሞ ወደ ዘይታችን እንሄዳለን። አሁን የምንገኘው በሁለተኛ ካምፕ በቻይና ካምፕ ነው። እንደምታዩት ወንድሞቼ ጋር ሆኜ ዱቄቴን እያራገፍኩ እገኛለሁ። ከጀርባ ሁሉም ሰው አለ። ሁለተኛው ካምፓችን ከመኪና ላይ አራግፈን ለማህበረሰባችን ለማከፋፈል ተዘጋጅተናል። ግን ይሄ የሚራገፈው ለሁሉም አይበቃም። ለየድርሻ ሁሉም መገመስ ካለበት ተገምሶ ነውና አሁን ደግሞ ወደ ዘይታችን እንሄዳለን። አሁን የምንገኘው በሁለተኛ ካምፕ በቻይና ካምፕ ነው። እንደምታዩት ወንድሞቼ ጋር ሆኜ ዱቄቴን እያራገፍኩ እገኛለሁ። ከጀርባ ሁሉም ሰው አለ። ሁለተኛው ካምፓችን ከመኪና ላይ አራግፈን ለማህበረሰባችን ለማከፋፈል ተዘጋጅተናል። ግን ይሄ የሚራገፈው ለሁሉም አይበቃም። ለየድርሻ ሁሉም መገመስ ካለበት ተገምሶ ነውና አሁን ደግሞ ወደ ዘይታችን እንሄዳለን። ዘይት 600 ፍሬ ሲሆን ለ600 ቤተሰቦች የሚበቃ ነው። የገናን በዓል በማስመልከት ለወገኖቻችን ለሁሉም አድርሰናል። ይህንን ድጋፍ ስታደርጉ ለነበራችሁ፣ ከጎናችን ለነበራችሁ፣ በውጭም በውስጥም ለነበራችሁ ምርጥ ኢትዮጵያውያን እዛው ቦታው ላይ ተገኝተን ከሁሉም የእምነት አባቶች ምርቃናቸውን እንድትቀበሉና ይህን ቪዲዮ ሪፖስትና ኮፒ ሊንክ አድርጋችሁ ለሁሉም ለደስታ ተካፋይ እንድታደርጉ በአክብሮት እነግራችኋለሁ። አማን አላህ ያርጋችሁ፣ አማን አላህ ያርጋችሁ፣ በረካ ሁኑ፣ ያቆያችሁ ይሁን። አዎችን ዓለም ተጠቀሙባት። አማን አላህ ያርጋችሁ። እንደው ጌታ እንደ አይልቅባችሁ። አማን አላህ ያርገን። ወንድማችን ታኮርንም በእውነቱ በዚህ እድሜው ይሄን ያህል አሰባስቦ ያመጣልን ወንድማችን ከድርጅቱ ጋር እግዚአብሔር ያሳድገው፣ ብሩክ ቅዱስ ያርገው። እናንተም ያስተባበራችሁት ትብብር ያደረጋችሁት በመኪናም በጉልበታችሁም የተባበራችሁንን እግዚአብሔር ይስጣችሁ። የግቢውንም ያውጡንም ክፋይን ካበን የጋላህ አርጋችሁ አላህ ያሳድግህ፣ አላህ ያሳድግህ። ሁሉንም አላህ ያሳድገው። ቀኑ የእናንተ ይሁን፣ ዘመኑ ይቅጠማችሁ። አላህ ያቆይልን፣ በረካ ይሁኑልን፣ መስጠት ይሁን ልምዲያችሁ። ሁሌም ስጡ፣ ውላችሁ ግቡ። ልጅ ስተሌ ልጅ ቆዩልን፣ ሰንብቱልን። አገራችንን ደግሞ አማን አላህ ያርግልን። እግዚአብሔር ይስጥልን። በጣም ለድርጅቱ ለሚረዳንም ሁሉ ለኮሚቴዎቻችንም ሁሉ በጣም እድሜና ጤና ይስጥልን፣ የእድሜ ጸጋ ይስጥልን፣ ሃይማኖታችንን ያጽናልን እና ደግሞ ለበዓሉ በሰላም ተቁጥር ሳንጎል እናንተም አንጪዎቹ እኛም ደግሞ ተቀባዮቹ በሰላም ደግሞ ለብርሃነ ልደቱ በሰላም ያድርሰን።